አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ቻናሌ ላይክ፣ ሰብስክራይብ በማድረግ አግዙኝ። ከመግቢያው ብዙ ንግግር እንዳላበዛ ያው ዛሬ አንድ ነገር ላይ የሆነች ነገር ለማለት ነው የመጣሁትኝ ማለት ነው። እሱ ምንድነው? ያው በአንዳንድ ኒቃቢስት እህቶቻችን ዙሪያ ነው ማለት ነው። እንደሚታወቀው ይሄ ሶሻል ሚዲያ በብዙ መንገዱ ሳይደከምበት በመናገር ብቻ የሆነ ሀሳብ ፈጥሮ በመቅረጽ እጅ ባለ ስልክ በቀላሉ ገንዘብ ማግኛ መንገድ ሆኗል ማለት ነው። ይህ ደግሞ በብዙ ሙስሊም እህቶቻችን ላይ ተጽዕኖ እያሳደረና ገንዘቡ በመጣ ቁጥር ትንሽ ሀያ የሚባለው ነገር ድንበር የማለፍ ነገር አምጥቷል ማለት ነው። ምናልባት ይህ ንግግሬ ኒቃብ ላለበሱ እህቶች ባይጠቅም ለለበሱ እህቶች ይጠቅማል፣ ማስታወሻ ይሆናል በማለት ነው። ግን ከኔ የበለጡ ትላልቅ ኡስታዞች የተናገሩትም ነገር አለ። ያንን ብንሰማ ብንከተል ይህ ነገር ሁሉ አይፈጠርም ነበር፣ አይከሰትም ነበር ማለት ነው። የሚያሳዝነው ነገር ግን ከድርጊታችን አንጻር በዚህ ጊዜ የሴት ልጅ ሀያ እስኬት ነው የሚለው ነገር ያስተማሩት ኡስታዞች፣ ትላልቅ መሻይኾች ማንም እያዳመጣቸው እንዳልሆነ በቃ ተግባር ላይ ማንም እየፈጸመ እንዳልሆነ ነው የሚያሳየው ማለት ነው። እሱ ምንድነው? አሁን ላይ ኒቃቢስት እህቶች ነን ብለው እየመጡ ያሉ እህቶች አሉ። አንዳንድ ሙስሊም ያልሆኑ ባልና ሚስት ቤታቸው ላይ የጓዳቸው ገመና ድረስ ሳይቀር እየተላላጡ እየተጋጋጡ የሚያደርጉትን ድርጊት ሙስሊም እህቶች በቃ በምንድነው የተለዩት? ኒቃብ ለብሰናል በማለት ከባሎቻቸው ጋር ልክ እነሱ የሚሰሩትን ድርጊት በተመሳሳይ እያደረጉ ሚዲያ ላይ እየወጡ ይገኛሉ ማለት ነው። ከዛም ደግሞ አልፎ ተርፎ ኒቃባቸው፣ አለባበሳቸው በቃ አይፈቀድም የተባለ አለባበስ ነው። አንደኛ አባያ ነው፣ በከለር የተሞላ ነው፣ በጌጣጌጥ የሚያብለጨልጭ የሆነ አባያ ነው፣ የወገብ ማሰሪያ ያለው በቃ ጸጉር አጎፍሮ የሁሉ ከኢስላም አለባበስ እንዳልሆነ ለብሳ እንዳለበሰች እንደሆነች ኡስታዞች መሻይኾች በደንብ አስተምረዋል። ግን አንዳንድ እህቶች ይህንን ለብሰው ከባሎቻቸው ጋር ሚዲያ ላይ እየወጡ ይገኛሉ ማለት ነው። ሀቂቃ ሲጀመር ሚዲያ ላይ ወጥቶ የመስራት አላማው ካለ ከባልሽ ጋር ሆነሽ በዚህ መልኩ አይደለም እየተጋጋጡ ወደ ወይኔ እንትና ረኩላት እንዲያደረገኝ ብላችሁ መውጣት የለባችሁ። ሀቂቃ በጣም ያስጠላል። ይህ አይነት ድርጊት በጓዳችሁ በቤታችሁ ለሁለታችሁ እንጂ ለዓለም ወይም ገንዘብ ማግኘት አይደለም። በቃ ሀያ ማድረግ አለባችሁ። ገደብ አለው ለሁሉም። ይህ አይነት ድርጊት ለራሳችሁና ለቤታችሁ ለጓዳችሁ እንጂ ብር ማግኛ ብላችሁ ሌሎች ኢስላም ያልሆኑ ሰዎች ያደረጉትና ኢስላም ሆነ በቃ ባለማወቅ ተገላልጠው ያደረጉት ሰዎችን ድርጊት እናንተ ስታደርጉት በጣም ያስጠላል። አንደኛ ደግሞ ልናገር ያነሳሳኝ ነገር ምንድነው? ኒቃብ ለብሰው ስለሆነ ብቻ ነው። በጣም ልብ ይነካል በዚህ መልኩ። አንደኛ ወይ አለባበሱ አልተጠበቀም፣ ህግጋቱን አልተሟላም። በዛ መልኩ እንዴት ከባልሽ ጋር ሚዲያ ላይ ትወጫለሽ? ስንት ርዕስ እያለ ለሰዎች እኮ ተምሳሌት መሆን ነው ያለብንኛ። አይ ሚዲያ ላይ ወጥቼ ሰው ማስተማር ፈልጋለሁ ብላችሁ ካሰባችሁ ብዙ ርዕስ አለ። ሰውን በመምከር በማስተማር ሊሆን ይችላል፣ በተለያዩ ነገር ላይ ማለት ነው። ሀያ አደብ ኖሮች ሲጀመር እኛ እኮ ሚዲያ ላይ በዚህ መልኩ እንትን ብለን ቅብጥ ብለን ሀያ ተንኮ እንድንወጣ እኮ አልተፈቀደልንም። በቃ እስከና አካቴው ማለት ነው። አይደለም እንደዚህ ቅብጥብጥ እያልን አለባበሳችን እኮ በቃ ኖርማል የቤት የሚለበስ አለባበስ ማለት ይቻላል። በወገቡ ታስሮ በምኑ ከዛ ከላይ ጸጉር ጎፍሯል። ወላሂ አደብ ይኖረን ትንሽ ማለት ነው። ኒቃቡ በቃ ልብሱን አናሰድበው።
ሀያ ይኑረን። ብር ብቻ ስላገኘን በዚህ መልኩ እንጣጥ ማለት የለብንም። ሰው የታየው አሁን ላይ ብር ማግኘቱ እንጂ ለኔ ምን ይፈቀድልኛል፣ ምንድነው የተከለከልኩት የሚለው ሁሉም ሰው ረስቶታል። በራሱ ጉዞ ላይ ነው ያለው። ሲጀመር ኡስታዞች ዝም ብለው ያወራሉ እንጂ የሚሰማቸው ያጡበት ዘመን ላይ ነው ማለት ይቻላል። እንዴት እኛ እኮ ኒቃብ ስንለብስ እኮ ከብዙ ነገር አንጻር ነው፣ ብዙ ነገር ለሌሎችም ተምሳሌት እንድንሆን አለባበሱ አክብረን አሟልተን ልንታይ እንጂ በዚህ መልኩ ገንዘቡ ብቻ አውሮን ሌሎች ሰዎች ያደረጉት ነገር እስላም ያልሆኑ ሰዎች ያደረጉት ነገር ከቤታችን ጓዳ ዘልቀን ይሄ አይነት ድርጊት እንዴት ከባላችን ጋር እናደርጋለን? ከባሌ ነው እንደዚህ እንኩስ ምን ችግር አለው ልንል እንችላለን። ግን በቃ ደስ አይልምም። ገደብ አለው፣ ሀያ ልናደርግ ይገባል። በቃ በሌላ ነገር ብትሰሩ ሌላ ነገር ርዕስ መርጣችሁ ብታደርጉ ደስ ይላል። ወይ አለባበሳችሁን አሳምሩ። ገደብ ሊኖራችሁ ይገባል። ወላሂ በጣም ነው የሚያስጠላው። ስለዚህ ኢስላም ያስቀመጠልን ገደብ ማለፍ የለብንም። ታዲያ ኒቃቡን ኢስላም ያዘዘን አለባበስ ካለበስን እንደ ቀሚስ አርገ ነው ከታየን የቱ ጋር ነው የለበስነው? ከነዛ እኮ የተሻለ ነው ራሳችን እንዳንታይ ኒቃቡ መደበቂያ ሆነ እንጂ እኮ ኢስላም ያዘዘን አለባበስ እኮ አለበስን። እንደዛ ደግሞ እንደዚህ ያደረኩት ባሌ እንዲያደረገልኝ ሚስቴ እንዲያደረገችን ብሎ እየተላላጡ ኒቃብም ያለበሳችሁ እህቶች ባልና ሚስት ማለት ነው የሆነ የምታደርጉት ነገር ለብር ማግኛ ብላችሁ ሚዲያ ለህዝብ የሆነ ቤት ላይ የሚደረገውን ነገር ሚዲያ ላይ ማድረግ የለባችሁም። በቃ ምንም ገደብ መታለፍ የለበትም። ብር ብቻ ስለተገኘ አእምሯችን መደፈን እኮ የለበትም። ነገ እኮ ብሩ ከየት ነው ያመጣኸው፣ በምን መልኩ ነው ያመጣኸው ተብሎ እኮ እያንዳንዱ ሰው ይጠየቃል። ሁሉም ደግሞ ችግር የሆነበት ይሄንን ነገር ከየት ነው በምን መልኩ አመጣኸው ባላለው የሚለውን ጥያቄ ረስቶታል። ሁሉም ብሩ ብቻ ላገኝ ይሄንን ጊዜ ልለፋው አይነት ጊዜ ላይ ነው የደረስነው። ይህ ደግሞ በጣም ያሳዝናል፣ በጣም ማለት ነው። አሁን ልክ እንደነዚህ አይነት ቻናሎች እንዲህ ሲላላጡ ሲጋጋጡ የሚታይላቸው ቪውና ላይክ ኮሜንት በጣም ከመጠን በላይ ነው። እስኪ ደግሞ አንድ ትምህርት የሚሰጥ የሆነ የኡስታዝ ቻናል እስኪ ገብታችሁ ምንም ምድርና ሰማይ ነው፣ በቃ አይገናኝም። ለምን ሁሉም ህዝቡ ራሱ እዛ ላይ ነው ያለው፣ በማይጠቅም ነገር ላይ ጊዜው እያሳለፈ ነው የሚያየው፣ ተመልካቹም ጭምር ማለት ነው። ስለዚህ እባካችሁ እህቶች ረጋ ሰከን ማለት ይበጃል ማለት ነው። ሀያ ደግሞ ለሴት ልጅ በጣም አስፈላጊ ነው። የምትታወቅም በሀያ አነቷ ነው እና ሀያ ሊኖረን ገደብ ሊኖረን ይገባል እላለሁኝ። ወደ ራሳችን ብንመለስ ይበጀናል ማለት ነው። ኢስላም ያስቀመጠልን ገደብ ማለፍ የለብንም። እኛ ሴቶች ላላወቁ እህቶች ተምሳሌት መሆን ነው ያለብን እንጂ በዚህ መልኩ ገደብ ማለፍ የለብንም እላለሁኝ። ምናልባት ለአንዳንድ እህቶች ይጠቅማል ብዬ ማስታወሻ ይሆናል ብዬ ስላሰብኩ ነው እንጂ ብዙ ከኔ የሚበልጡ የሃይማኖት አባቶች የሴት ልጅ ሀያ እስኬት እንደሆነ አስተምረዋልና ማለት ነው። ያንን ሰምተን ልንተገብር ይገባል እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።